ብሔራዊ ባንክ እንግዲህ በይፋ የፒቱፒ አገልግሎትን አግዷል ማለት ነው። ወይንም ደግሞ ከዚህ መግለጫ በኋላ በይፋ በህግ የፒቱፒ አገልግሎት ወንጀል ሆኗል ማለት ነው። እንግዲህ ከዚህ በፊት እንደምታስታውሱት የተጻፈ ህግ ወይም ደግሞ በህግ ደረጃ ወንጀል ነው ተብሎ የተቀመጠ ምንም ነገር አልነበረም። አሁን እንግዲህ ያን ነገር ጥርት በማድረግ ፒቱፒ ወንጀል መሆኑን አስቀምጧል ማለት ነው። ከዚህ ጋር በተያያዘ እንግዲህ ተስፋም አለ፣ ተስፋ ያልሆነና አደገኛ የሆነ ነገርም አለ። ሁለቱንም በዚህ ቪዲዮ የምነግራችሁ ይሆናል ማለት ነው። ቪዲዮውን እስከ መጨረሻ ድረስ ሳትመለከቱ ምንም አይነት ኮሜንት አትጻፉ። ሰዓት ከሌላችሁ ደግሞ ሴቭ አድርጉት። እንዲሁም ይሄንና ተመሳሳይ መረጃዎችን ሁሌ ለማግኘት እኛን ሰብስክራይብ ማድረግ አትርሱ። የመጀመሪያው እንግዲህ ፒቱፒ ማካሄድ በይፋ ወንጀል መሆኑን መረጋገጡ ነው። ይህ ጉዳይ እንግዲህ በርካታ ሰዎች ጥንቃቄ እንዲያደርጉ የሚያስገድድ ነው ማለት ነው። በዚህም የተነሳ ፒቱፒ ስታደርጉ ከተገኛችሁ አካውንታችሁ ሊዘጋ ይችላል ወይንም ደግሞ ልትታሰሩ ትችላላችሁ። ከዚህ ጋር በተያያዘ ብዙ ሰዎች የሚያነሱት ጥያቄ ምንድነው? ፐርሰናሊ እንዴት ሰዎችን ማግኘት ይችላሉ የሚለው ነው። በጣም ቀላል ጥያቄ ነው። በአሁኑ ሰዓት ላይ የሁላችሁም ንግድ ባንክ አካውንትም ሆነ ማንኛውም የባንክ አካውንት ከናሽናል አይዲያችሁ ጋር ኮኔክትድ ነው፣ ተያይዟል። ያ ማለት ሰፈራችሁ የት እንዳላችሁ የት እንደሆናችሁ በአጠቃላይ መረጃችሁ ማግኘት ይቻላል ማለት ነው። ስለዚህ እናንተ ፒቱፒ ስታደርጉ ከተገኛችሁ በምንም ይሁን በምንም መልኩ ተይዛችሁ ለህግ መቅረባችሁ እጅግ በጣም ቀላል ጉዳይ ነው ማለት ነው። ሁለተኛው ደግሞ ምንድነው? ተስፋ ነው። ራሱ ብሔራዊ ባንክ እንግዲህ ባወጣው መግለጫ ከዚህ በፊት ሰሞኑን ታስታውሱ ከሆነ እስከ $3000 ድረስ ሰዎች ገንዘባቸው በብር መያዝ እንደሚችሉ እንዲሁም መግዛት እንደሚችሉ ያወጣው መግለጫ ነበር ማለት ነው። ይህ ነገር የሚሆን ከሆነ እንግዲህ ፒቱፒ ራሱ ጥቅም አልባ ይሆናል ማለት ነው። በምን መልኩ ዶላሩን መግዛት እንችላለን የሚለውን እስካሁን ራሱ ብሔራዊ ባንክ የገለጸው ጉዳይ የለም። ነገር ግን ምናልባት በባንክ በቴሌብር ወይም ደግሞ በሌሎች አማራጮች እነኚህን ዶላሮች መግዛት የሚቻልበት ሁኔታ ይፈጠራል የሚል ተስፋ አለን ማለት ነው። ራሱ ብሔራዊ ባንክ ያመቻቸው እድል ስለሆነ ሌላ ሁለተኛው ጉዳይ ደግሞ ራሳቸው ፕላትፎርሞቹ ከብሔራዊ ባንክ ፍቃድ የሚያገኙ ከሆነ ከዚህ በፊት ታስታውሱ እንደነበር እንግዲህ ከብሔራዊ ባንክና ከኢትዮጵያ መንግስት ጋራ ንግግር እያደረግን ነው የሚል ኢሜሎችን እነ ባይናንስ እነ ባይቢት ልከውልን ነበር። በዚህም መሰረት እንግዲህ እነሱ ከመንግስት ጋር ንግግር አድርገው ፍቃድ የሚሰጣቸው ከሆነ ወይም ላይሰንስድ የሚሆኑ ከሆነም ጉዳዩ በህጋዊ መንገድ እንዳውም በተሻለ መልኩ ያለምንም ስጋት ሰዎች ፒቱፒ ማካሄድ የሚችሉበት መንገድ ሊፈጠር ይችላል ማለት ነው። እነኚህ ሁለት ተስፋዎች ያሉ ሲሆን ሌላው ደግሞ እንግዲህ የክሪፕቶ ከረንሲም ታግዷል ወይ ኢትዮጵያ ውስጥ ከዚህ ደብዳቤ ጋር በተያያዘ ለሚለው ነው፣ አልታገደም። ያ ማለት ይህ ደብዳቤ እንግዲህ በግልጽ እንደሚናገረው የፒቱፒ ግብይትን ወይንም ደግሞ የሪሜታንስ ሰርቪስን መስጠት አይቻልም ነው ከመንግስት እውቅና ውጪ። ታዲያ በሌሎች መካኒዝሞች ዶላሮችን የምትሰሩ ኢትዮጵያ ውስጥ ዶላሮችን የምትሰሩ ሰዎች ወደ ባይናንስ ልካችሁ ምንም አይነት የምትፈልጉትን የክሪፕቶ ከረንሲ ግብይት ስቲል እስካሁን ድረስ በይፋ የታገደ ጉዳይ በዛ ዙሪያ ስለሌለ ንግዳችሁን ማካሄድ ኢንቨስት ማድረግ ትችላላችሁ ማለት ነው። ችግሩ ምንድነው? እነኚህን ከዛ ላይ ያገኛችኋቸውን ገንዘቦች በፒቱፒ አማካኝነት ወደ ብር ስትቀይሩ ወይንም ደግሞ ብራችሁን በፒቱፒ አማካኝነት ወደ ዶላር ስትቀይሩ ነው ማለት ነው። እንዲሁም ህጋዊ የገንዘብ አስተላላፊ በሆኑ ድርጅቶች በኩል በሪሜታንስ ሰርቪስ የሚሰጡ ድርጅቶች በኩል ግን ገንዘባችሁን ከዛ ብትልኩ ከዚህም መንግስት በሚያመቻቸው መልኩ ብትገዙ ምንም አይነት ወንጀልነት የለውም ማለት ነው። ወይም ደግሞ በይፋ የተጻፈ የወንጀልነቱ ማረጋገጫ የለም ማለት ነው። ስለዚህ ገንዘባችሁን እንዴት ወደ ፒቱፒ እንቀይራለን ወይም ወደ ብር እንቀይራለን የምትሉ እንግዲህ ባይናንስ የዌስተርን ዩኒየንን አሁን ላይ ስለሚቀበል በዌስተርን ዩኒየን በኩል ቀጥታ ወደ ባንካችሁ እንዲገባላችሁ ማድረግ የምትችሉ ይሆናል ማለት ነው። እዛ ላይ ፈንድ ያላችሁ ከዚህ ደግሞ ሆናችሁ በገንዘብ ዶላር መግዛት የምትፈልጉ መንግስት ቃሉን አክብሮ እንግዲህ በሚቀጥሉት እስከ $3000 የሚፈቅድ ከሆነ በዛ መልኩ ዶላሮችን ገዝታችሁ እዛ ላይ ኢንቨስት ማድረግ የምትችሉ ይሆናል ማለት ነው። ከዚህ በኋላ ግን በፒቱፒ ትሬዲንግ ላይ የምታደርጉትን ማንኛውንም ንግድ እጅግ በጣም ጥንቃቄ ማድረግ አለባችሁ። ወይም ደግሞ ከናካቴው ፒቱፒ የሚባል ነገር ማድረግ የለባችሁም ማለት ነው። ራሳችሁን እንዲሁም ደግሞ አካውንታችሁን ደህና ለማድረግ ፒቱፒ ራሳችሁን እንድታግዱ እናሳስባችኋለን ማለት ነው። ስቴይ ሴፍ።